በዚህ ሰዓት የኢትዮጵያ ህዝብ የኢትዮጵያ ታሪካዊ ጠላቶች የግብፅ መንግስትና የሻቢያ መንግስት በዋናነት ኢትዮጵያን ለማፍረስ ቆርጠው መነሳታቸውን እና እየተረባረቡ መሆኑን የኢትዮጵያ ህዝብ ጠንቅቆ ያውቃል። አድፍጦ ነው እየሰማ ያለው። ይሄን እንዳይመስላችሁ። ኢሳያስ አፈወርቂ የሚባል የሻቢያ ዋና አካል this is the time ኢትዮጵያ እያመለጠችን ነው፣ አካሄዷ ያስፈራል፣ ባልጠበቅነው መንገድ እየፈጠነች ነው፣ ህዳሴ ግድቧን ጨረሰች፣ የባህር በር ጥያቄ እያነሳች ነው፣ ልትመነደግ ነው፣ ሀገር ልትለወጥ ነው፣ አይናችን እያየ የቀጠናው ወሳኝ አካልነቷን ልታጠናክር ነው፣ ስለዚህ ተረባርበን እናፍርሳት የሚል ፕሮጀክት ኢሳያስ አፈወርቂ እንደቀየሰ የኢትዮጵያ ህዝብ ያውቃል። ሁለተኛ፣ የኢትዮጵያ ህዝብ በስብሃት ነጋ የሚመራው ህወሓት ዋነኛ የታሪካዊ ጠላቶቻችን መሳሪያ ሆኖ እያገለገለ መሆኑን በደንብ ገብቶታል። ሁለተኛው ቁም ነገር እሱ የትኛውም አይነት የኢትዮጵያን ማሸበር የሚፈልግ ማፍረስ የሚፈልግ አካል የሚተባበረው ለማፈር የሆነው ማግኔቱ ህወሓት ነው። ይህን ደግሞ የኢትዮጵያ ህዝብ አድፍጦ ያውቃል።